አይገርምም? የምንፈልገው ነገር ለአምላክ በእምነት ሰጥተነው እንደሚሰራልን አምነን ዞር አንልም። ያለማቋረጥ መጠየቅን እንጂ በተቀበልነው መደሰትና ማመስገን ረስተናል። አያችሁ፣ የጥያቄ ብዛት ስጦታን ጋርዶብን እንጂ ያለንና ምስጋኝ ሳንሆን የሌለን ናፋቂ ሆነን እንጂ የፍላጎትን ባህሪ የበረከትን ውቅያኖስ አስንቆ እንጂ ከምኞት ግልቢያ ለአፍታ ቆም ብለን ብናስብ ከምንፈልገው ይልቅ የተሰጠን እንደሚበልጥ ማስተዋል ከባድ አይሆንብንም ነበር። እናስተውል። ፈጣሪን በየትንፋሾቻችን እናመስግነው። ተመስገን።